እግዚአብሔር ይመስገን። እንግዲህ የነበረው እግዚአብሔር የተሰራበት ጊዜ ይሆናል። እህታችን በዚህ ትመጣለች። እግዚአብሔር ቃል በእግዚአብሔር ጸጋ ታገለግለናለች። ጊዜው ለእሷ እንሰጣለን። እግዚአብሔር ይባርክ። እሺ በድጋሚ እግዚአብሔርን አመሰግናለሁ። ዛሬ ከእናንተ ጋር አብሬ እንድካፈል ጌታ ይህን ዕድል ስለሰጠኝ ጌታን አመሰግናለሁ። አሜን። እግዚአብሔር ታማኝ አምላክ ነው። እግዚአብሔር የተናገረውን የሚያደርግ አምላክ ነው። በእውነት እኔ ባላሰብኩም እዚህ ሳገለግል ዛሬ ጠዋት እዛ ነው ሲሉኝ እግዚአብሔርን አመሰግናለሁ እና ጌታን ምንድን ነው ለዚህ ሕዝብ የምትለው ጌታ ሆይ ብዬ በእግዚአብሔር ፊት ነበርኩኝ እና እግዚአብሔር ይባረክ። አሜን። እግዚአብሔርን አመሰግናለሁ። ለዚህ ደግሞ እድል የሰጡኝን የዚህ ቤተክርስቲያን መሪዎች ጌታ ይባርካችሁ። ስሜ ፌት ነው። ከከበዳችሁ እምነት ነው። በአማርኛ እምነት ማለት ነው። ስለዚህ አማርኛው ይሻላል መሰለኝ አይደል? ቀላል ነው። እንግሊዘኛው ትንሽ ከበድ ይላል። ፕሮናውንስ ለማድረግ ይከብዳል። እግዚአብሔር ይባረክ። እስቲ አብረን እንጸልያለን። የዘላለም አምላክ እግዚአብሔር በጌታ በኢየሱስ ስም እናመሰግንሃለን። ይህንን እድል ፈንታ ስለሰጠህን እችን ማለዳ ጌታ ሆይ በፊት እንድንሆን የረዳህን እናመሰግንሃለን። እኛንም ደግሞ እኔንም ባሪያህን ጌታ ሆይ በዚህ ስፍራ እንድቆም አንተ ከዘመናት በፊት ያወቅከው እግዚአብሔር የተናገርከው ስለሆነ ዛሬም እዚህ እንድቆም እድል ፈንታ ስለሰጠኸኝ ጉልበት ስለሆንከኝ አመሰግንሃለሁ። መንፈስ ቅዱስ አስተማሪ ነህና ለሕዝብ መናገር ታውቃለህና በኢየሱስ ስም በዚህ በደካማ ሸክላ ዕቃ ውስጥ አልፈህ ለእኔና ለወገኖቼ ተናገረን። መንፈስ ቅዱስ አንተን እንስማ። አንተ የምትለንን እንስማ። ጌታ መንፈስ ቅዱስ አንተ ተናገር። አንተ ወደ ቤትና አንተ አትከልከል። መንፈስ ቅዱስ ጌታ ሆይ ሁለንተናችን ለአንተ እንሰጣለን። ክብር ተመስገን በጌታ በኢየሱስ ስም አሜን አሜን። እዚህ ጋር ቁጭ ብዬ አንድ ነገር ትዝ አለኝና በእግዚአብሔር እንዴት አይነት አምላክ ነው። ምክንያቱም ከ15 ምናልባት ዓመት በፊት ጌታ በተለያዩ ሰዎች ይናገረኝ ነበርና በልዩ ልዩ ስፍራ ትቆሚያለሽ፣ እግዚአብሔርን ታገለግያለሽ ይላል እና አንዳንድ ጊዜ እግዚአብሔር ሲናገራችሁ የእናንተ ሁኔታና እግዚአብሔር የሚናገረው ነገር በፍጹም አይሆንም። በዛን ጊዜ ያንን ለማሰብ ለእኔ በጣም ከባድ ነበር። ግን ጊዜው ሲደርስ እግዚአብሔር ራሱ በጊዜና በሰዓቱ ያደርገዋል። አሜን። ስለዚህ እየገረመኝ ነበረ እና ከአንድ ሰው ብቻ አይደለም የሰማሁት፣ ከተለያዩ ሰዎች እግዚአብሔር ያቆምሻል ሲሉ አንዳንድ ጊዜ ምን ይላሉ? እግዚአብሔር ዓለምን ትዞራለህ ሲል አንተ ከከተማ መውጣት ያቅተሃል ይላል አይደል እንዴ? አንተ ከከተማ መውጣት በሚያቅት ጊዜ እግዚአብሔር ደግሞ የሚናገረው ሌላ ነው። ምክንያቱም እግዚአብሔር የሚያየውና እኛ የምናየው አንድ አይደለም። በፍጹም ይህንን ድሬዳዋ ከተማ መጥቼ ያገለግላለሁ የሚል ሀሳብ አልነበረኝም። ግን እግዚአብሔር የራሱ ጊዜ ሲደርስ እግዚአብሔር ስላደረገው ጌታን አመሰግናለሁ። አሜን አሜን። እና ሰሞኑን ስልጠና እንሰጥ ነበር እና በተለያዩ ርዕሶች ላይ ነበረ። ዛሬ ግን ከዛ ውስጥ ስጸልይ ጌታ ምንድን ነው የምትናገረው ስል ያው ስለ መንፈስ ቅዱስ የሚለውን በዛ አብረን የምናየው በዛ ነው እና እግዚአብሔር ይመስገን። የሐዋርያት ሥራ ምዕራፍ 4 ከቁጥር 5 ቁጥር 1 ከ4 እስከ 5 ነው። ምዕራፍ 1 ከቁጥር 4 እስከ 5 ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እንግዲህ በመንፈስ ቅዱስ መጠመቅ የእግዚአብሔር የተስፋ ቃል ነበር። ጌታችን ኢየሱስ ክርስቶስ እንደምናውቀው ይህንን የተናገረው ከትንሣኤው በኋላ እንደው ሉቃስ ምን ይላል? በሐዋርያት ሥራ ላይ 40 ቀን እየታያቸው ስለ እግዚአብሔር መንግሥት እያስተማራቸው ይላል። አሁን ይሄ ሰዓት የትኛው ሰዓት ነው?
ኢየሱስ ክርስቶስ ከነሱ ተለይቶ በሚሄድበት ሰዓት ነው እና ስንማር ብዙ ስለ ጌታችን ኢየሱስ ክርስቶስ መንፈስ ቅዱስ እንደሚመጣ እሱ አጽናኝ እንደሆነ እሱ አስተማሪ እንደሆነ እሱ ኢየሱስን እንደሚያከብር በዮሐንስ ወንጌል እናያለን። በምዕራፍ 16 በምዕራፍ 14 ጌታ ኢየሱስ ክርስቶስ ይሄን ተናግሯል። እዚህ ላይ ግን ጌታችን ኢየሱስ ክርስቶስ ዲፓርት የሚሆንበት ጊዜ ወይም ወደ ሰማይ የሚያደርግበት ጊዜ የደረሰ ነው። ሰብስቧቸው የተናገራቸው አንደኛው ነገር ምንድን ነው ያላቸው? ከእነሱም ጋር አብሮ ሳለ ከኢየሩሳሌም አትውጡ፣ ምክንያቱም አብ የሰጠውን የተስፋ ቃል ጠብቁ እና ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ስለ መንፈስ ቅዱስ እንደሚመጣ መንፈስ ቅዱስ በኃይል እንደሚሞላቸው መንፈስ ቅዱስ እንደሚመጣ ኢየሱስ ክርስቶስ የተናገራቸው። እንደገና ከቁጥር 6 እስከ 9 ስናይ እዛው ሐዋርያት ሥራ ምዕራፍ 1 ከቁጥር 6 እስከ 9 እነርሱ በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ እና ለእነዚህ ሰዎች ለፈሩ አይሁድን ለፈሩ ለደነገጡ ምንም ነገር ተናላቸው ጌታ ኢየሱስ የሚነግራቸው ገና ኃይል ስለምትቀበሉ ምስክሮቼ ትሆናላችሁ እያለ ነበር የሚነግራቸው። እነርሱ ግን የተረዱት አይመስለኝም። ከላይ ከቁጥር 4 እስከ 5 ስናየው አብ የሰጠውን ተስፋ እልክላችኋለሁ እኮ ብሎ ስለ መንፈስ ቅዱስ እኮ ነው የሚነግራቸው። እስቲል ግን በቁጥር 9 ላይ መንግስትን ትመልስልናለህ፣ ለእስራኤል መንግስትን ትመልሳለህ። ጥያቄያቸው ሌላ ነበረ። መንፈስ ቅዱስ ምን እንደሆነ ማን እንደሆነ በእሳት መጠመቅ ምን እንደሆነ ለእነሱ ምንም በአሁን ጊዜ ይዘው የመጡት አንድ አጀንዳ ነበራቸው። ኢየሱስ ክርስቶስ ከመሄዱ በፊት ይህንን እርግጠኛ መሆንን ይፈለጉ። ኢየሱስ ሊሄድ ነው፣ አንድ ነገር አላደረገም። ይህንን ነገር እንዴት ሳያደርግ ነው የሚሄደው ወደ ሰማይ? እሱ ይመጣል ቢላቸው ብታዩ ምዕራፍ 14 ምዕራፍ 16 ስታነብ ዮሐንስ ወንጌል የሚናገረው ጌታችን ኢየሱስ ክርስቶስ ስለ መንፈስ ቅዱስ መምጣት ነው። ይመጣል፣ እሱ ያስተምራችኋል፣ እሱ ስለ እኔ ይመሰክራል፣ እኔ አሁን የምነግራችሁን ቃል ያስታውሳችኋል። ምንም ነገር ቢላቸው ደቀ መዛሙርቱ ሀሳባቸውን ሊቀይሩ አልቻለም እንደምታውቁት። እና እነሱ የሚሉት አንድ ነገር አለ። በቃ ለእስራኤል መንግስትን ትመልሳለህን? ወደ ሉቃስ ወንጌል ምዕራፍ 24 ላይ ስንሄድ ሉቃስ ምዕራፍ 24 ከቁጥር 13 ጀምሮ ያለውን ስናይ ስለ ደቀ መዛሙርቱ ነው የምናየው። እዚህ ላይ ጌታችን ኢየሱስ ክርስቶስ ከሙታን ተነስቷል። እንደውም ከቁጥር 12 እና ሉቃስ ምዕራፍ 24 ከቁጥር 12 ምናምን ስናየው ምንድን ነው የሚሉት? ሴቶች በማለዳ ሄደው መቃብሩ ባዶ እንደሆነ አዩ ይላል እና መተው ለነ ጴጥሮስ እና ለሌሎቹ ደቀ መዛሙርቶች ነገራቸው። ምን ይላል? እንደውም ቅዠት መሰላቸው ይላል። የሚቃዡ መሰላቸው። የኢየሱስ ክርስቶስ መነሳት ራሱ የክርስቶስ ኢየሱስን ትንሣኤ ሊያስረዳና ሊያስረግጥ በሕይወታችን የሚችለው መንፈስ ቅዱስ ነው። አሜን። ስለዚህ ነው ደቀ መዛሙርቱ ገና መንፈስ ቅዱስን ኃይል ስላልተቀበሉ ምንም ቢሏቸው የኢየሱስ ቃል ራሱ ሊገባላቸው አልቻለም። ምክንያቱም አሁንም እዚህ ላይ እንደምናየው ሉቃስ ምዕራፍ 2 ላይ ሁለት ደቀ መዝሙር ምዕራፍ 24 ላይ ይቅርታ፣ ሁለቱ ደቀ መዝሙር ሲሄዱ እየተነጋገሩ ነበር የሚሄዱት። ስለ ኢየሱስ ነበር የሚያወሩት። እኛ እኮ ተስፋ አድርገነው ነበር፣ እኛ እኮ እስራኤልን ይገዙ ዘንድ ተስፋ አድርገነው ነበር፣ ነገር ግን ዛሬ 3ኛ ቀን ነው። እነዚህ ሴቶች ደግሞ ተነስቷል ብለው ትንሣኤ ብለው አስገረሙ ምናምን። ኢየሱስ እኛ እኮ በቃልና በብርቱ በኋላ ጌታችን ኢየሱስ ክርስቶስ መጥቶ ምን እያላችሁ ነው የምታወሩት አላቸው። እየተወለዳችሁ ስትሄዱ ምንድን ነው የምታወሩት ሲላቸው፣ አንተ አልሰማህም እንዴ ስለ ናዝሬቱ ስለ ኢየሱስ በቃልና በስራ ብርቱ ስለነበረው? እኛ ግን አለበት ግን አሁን ምን ሆኗል? ኢየሱስ ሞቷል።
በቃ ግን የሚል ነገር አለበት። ኢየሱስ ክርስቶስ ምንም ያህል ቢያስረዳቸው፣ ምንም ያህል ቢነግራቸው፣ ምንም ያህል እንደሚነሳ እንደሚሞት ትንሣኤ እንዳለ መንፈስ ቅዱስ እንዲመጣ ሰማያዊውን ነገር ሊያስረዳቸው ቢሞክር እነሱ ግን እዛው ነበሩ። ለዚህ ነበር የሚያወሩለት። እንደውም ለኢየሱስ ለራሱ እያወሩለታል። አንተ ደግሞ አታውቅም እንዴ? እስራኤል አልነበርክም እንዴ? በኢየሩሳሌም እንደዚህ አይነት ነገር ካልሰማህ እንግዳ ነህ እንዴ? ይሄ እኮ የተነገረ ያለቀ ነገር እኮ ነው። አሁን በቃ የት እየሄዱ ነው? ወደ ኤማሆስ እየሄዱ ነው እነዚህ መንገደኞች። ምን ሆነው ተስፋ ቆርጠው፣ ለምን ኢየሱስ ሞተ። ትንሣኤውን እንኳን ሰምተዋል። ተነስቷል ሲሉ ዝም ብሎ ሴቶቹ እየቃጁ ነው ብለው ነው በቃ እንትን ያሉት። እና እነ ጴጥሮስ ራሳቸው ቅደም የመሰላቸው እስቲል እንኳን 40 ቀን ይላል የእግዚአብሔር ቃል። 40 ቀን እየታያቸው ከእነሱ ጋር እየገባ እየወጣ ከዛ በኋላ እንኳን ትንሣኤ አይቶ የሁላችሁ እኔ እኮ ነኝ ሞቼ ተነስቻለሁ ቢላቸው አሁንም የእስራኤል ጥያቄያቸው የእስራኤልን መንግስት መልሳለን። እሺ መቼ ነው የምትመልሰው? እነዛም ብታያቸው እኮ እኛ እኮ እስራኤልን ይበዥ ዘንድ ያ ተስፋ ያደረግነው ነበረ። ኢየሱስ የሚሉት የተከተልነው እኮ እኛ እስራኤልን እኮ ሊበዥ ነው እንደሚበዥ አይተን ነው የተከተልነው ብለው ነበር ያሰቡት። ምን እስከሚሆን ድረስ? መንፈስ ቅዱስ እስከሚመጣ ድረስ። አሜን። ኢየሱስ ግን ስለሚያውቅ የሆነውን ነገር ስለሚያውቅ ዝም ብሏቸዋል፣ ነገራቸው። እንደገና ደግሞ ምን አላቸው? እዚህ ላይ እነርሱ በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን አላቸው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳም ሁሉ በሰማርያ እስከ ምድርም ዳር ድረስ ምስክሮቼ ትሆናላችሁ አሉ። አሜን። ምን ሲሆን? መንፈስ ቅዱስ በመጣ ጊዜ ምን ትሆናላችሁ? ኃይልን ትቀበላላችሁ። አሜን። ያ ኃይል ካልመጣ ወንጌል እንድትሰብኩ አትችሉም ነው የሚላቸው። ያ ኃይል ካልመጣ የትንሣኤውን ኃይል ልታውቁ አትችሉ። ያ ኃይል ነው። ያም ኃይል የሆነው መንፈስ ቅዱስ ሲመጣ ነው በሕይወታችን የትንሣኤውን ኃይል የኢየሱስ ክርስቶስን የትንሣኤው ኃይል እንድናውቅ የሚያደርገን። ኃይሉን ታውቁ ዘንድ ጳውሎስ በኤፌሶን ምዕራፍ 1 ከቁጥር 17 ላይ ምን ይላል? የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ካለ በኋላ ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ ከሁሉ በላይ የኃይሉን ታላቅነት ታውቁ ዘንድ ይላል። ክርስቶስንም ከሙታን ሲያስነሳው ከአለቅነት፣ ከስልጣን፣ ከኃይል፣ ከጌትነት ሁሉ በላይ በዚህ ዓለም ብቻ ሳይሆን ሊመጣ ባለው ዓለም ሁሉ በሰማያዊ ስፍራ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል ይላል። አሜን። እግዚአብሔር ኃይሉን ያሳየበት ዋነኛና ዋነኛ ነገር የክርስቶስ ኢየሱስ ትንሣኤ ነው። አሜን። ዛሬ የምናከብረው ሞቱንና ትንሣኤው ይሄ ትንሣኤ ኃይል ያለው ነገር ግን እኛ ምንድነው ችግራችን? ትንሣኤው ሆኖ እያለ መንፈስ ቅዱስ እያለ እግዚአብሔርን ለሌላ ነገር ልክ ደቀ መዛሙርቱ እንደሚጠይቁ ጌታዬ መቼ ነው እንዲህ የምታደርግልኝ? ጌታዬ እንደዚህ የሚሆነው መቼ ነው? እግዚአብሔር ግን ኃይሉን የገለጸበት ትልቁና ትልቁ የክርስቶስ ኢየሱስ ትንሣኤ። አሜን። ይሄንንም ደግሞ መንፈስ ቅዱስ ሲመጣ ነው የገለጠላቸው። ስለዚህ ኃይልን ትቀበላላችሁ። ምን? ይህ ኃይሉን ታላቅነት ታውቁ ዘንድ ጳውሎስ ለዚህ ነው የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ምን እንዲሆን? የክርስቶስ ኢየሱስን ኃይል ታውቁ ዘንድ ነው። ዛሬ ቤተ ክርስቲያን ኃይሉን የላትም፣ ኃይሉን አታውቅም። የእግዚአብሔርን ኃይል እግዚአብሔር ምን ይላሉ ነጮች አሜሪካኖች? እግዚአብሔር እጁን የጠቀለለው ይላሉ። ኢየሱስን ሲያስነሳው ኃይሉን ያሳየው፣ ጉልበቱን ብርታቱን ያሳየው ለምን? ለማን ይላል? ለአለቆች፣ ለስልጣናት፣ ለዚህ ዓለም ገዢዎች እግዚአብሔር ያሳየው ትልቁና ትልቁ ኃይል በክርስቶስ ኢየሱስ ትንሣኤ ላይ። ስለዚህ ይሄ ትንሣኤ እንዲገባችሁ፣ ይሄ ትንሣኤ እንትን ይልላችሁ፣ የጥበብና የመገለጥ መንፈስ እንዲሰጣችሁ ምን እላለሁ አለ? እጸልያለሁ አለ። የጥበብና የመገለጥ መንፈስ እንዲሰጣችሁ ለምን መሰላችሁ? ይሄንን የእግዚአብሔር ኃይል እግዚአብሔር ኃይሉን የገለጠለት እግዚአብሔር ኃይሉን ሲገልጥ ግን መንፈስ ቅዱስ ከመጣ በኋላ ነው ይሄንን የገለጠው። መንፈስ ቅዱስ ነው የክርስቶስ ኢየሱስን ኃይል
ስለዚህ ነው የጥበብና የመገለጥ መንፈስ ማን ነው? መንፈስ ቅዱስ ነው። አሜን። ዛሬ መንፈስ ቅዱስ የዚህን የትንሣኤውን ኃይል እንድናቅ በትንሣኤው ኃይል እንድንመላለስ ያደርገናል። ሁሉን ነገር እየፈራን አንኖርም። አሜን። ምክንያቱም ይሄ በቀራንዮው መስቀል ላይ የተገለጠው ኃይል እግዚአብሔር በክርስቶስ ኢየሱስ የገለጠው የትንሣኤው ኃይል የትኛውንም ይላል ጳውሎስ በዚህ ላይ ከሁሉ በላይ የኃይሉን ታላቅነት ታውቁ ዘንድ ነው። ይህም ደግሞ በሰማይና ከሚመጣው ዓለም ሁሉ በላይ ይላል እና በሰማይ ስፍራ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል ይላል። አሜን። እግዚአብሔር የብርታቱ ጉልበት የታየው በቀራንዮው መስቀል ላይ ኢየሱስ ክርስቶስ የተሰቀለው ከሙታን ሲያስነሳው። አሜን። ስለዚህ መንፈስ ቅዱስ ሲመጣ ነው የሚገጥላቸው። ስለዚህ እነዚህ ፈሪ የነበሩትን እነዚህ ምንም እንትን የሌላቸው ኃይለኛ ያደረጋቸው መንፈስ ቅዱስ ነው። አሜን። ስለዚህ ምን አላቸው? ጠብቁ አላቸው። ማንን? መንፈስ ቅዱስ ይመጣል መአላቸው። መንፈስ ቅዱስን ጠብቁ ከላይ ኃይል እስክትቀበሉ ድረስ ምን አላቸው? በኢየሩሳሌም ቆዩ። ከላይ ኃይል ትቀበሉ በኢየሩሳሌም ቆዩ ይላቸው። እነዚህ 120 የሚሆኑትን ይላል እዛው ሐዋርያት ሥራ ላይ ስታየው 120 የሚሆኑት ተደብቀው ከኃይሉ ተደብቀው፣ ምክንያቱም ኢየሱስ ክርስቶስን ገለውታል፣ ተነሳ ተብሏል። አሁን ደግሞ ባዲውን ማለት ነው እንትኑን ሰርቀውታል ተብሏል። የሞተውን ምክንያቱም ኢየሱስ እንደተነሳ እንዳይታወቅ በገንዘብ ተገዝተው ብለዋቸዋል። እነሱን ይፈልጓቸዋል። ስደት አለ። ስለዚህ ፈርተው ነው የተቀመጡት። የእግዚአብሔር ቃል በምዕራፍ 2 ላይ ምን ይላል? ድንገት እንደሚነጥቅ አውሎ ንፋስ ምን መጣ ይላል? ከሰማይ ድምፅ መጣና መንፈስ ቅዱስ በኃይል ሞላቸው። ከዛ በኋላ እንደ ሌላ ሰው ነው የሆኑት። አሜን። እንደ ሌላ ሰው ነው የሆኑት መንፈስ ቅዱስ በመጣ ጊዜ። በሉቃስ ወንጌል ምዕራፍ 22 ከቁጥር 54 ላይ ምን ይላል? ጴጥሮስን እናየዋለን እዚህ ላይ ከመንፈስ ቅዱስ በፊት መንፈስ ቅዱስን ከመሞላቱ በፊት ምን አይነት ሰው እንደነበረ እናያለን። እነዚህ ደቀ መዛሙርቶች አይተናቸዋል። የጥያቄ ሰዎች ናቸው። መቼ ነው የምትለው? መቼ ነው እስራኤል ነፃ የምታወጣው? ጴጥሮስ ደግሞ ጭራሽም ምን ይላል? በሉቃስ ወንጌል ምዕራፍ 22 ከቁጥር 54 ላይ በቁጥር 56 ግርቅታ በብርሃኑም በኩል ተቀምጦ ሳለ አንዲት ገረድ አየችውና ትኩር ብላ ይህ ደግሞ ከእርሱ ጋር ነበር አለች። እርሱ ግን አንቺ ሴት አላውቀውም ብሎ ካደ ይላል። ኢየሱስን በአንዲት እግዚአብሔር ቃል ነው የሚለው አንዲት ገረድ ፊት ኢየሱስን ካለው ምን ብሎ አላውቀውም። ኢየሱስን አላውቀውም ብሎ ካለ በቃ ለምን? እነዚህ ናቸው የተከተሉት። 3 ዓመት ተኩል ጌታ ኢየሱስን ተከትለውታል። እኔ መቼም ጌታ ኢየሱስን ብትሆኑ ሰው እንዴት አይገባውም? 3 ዓመት ተኩል አስተምሬያቸዋለሁ፣ ስለ ራሴ ነግሬያቸዋለሁ፣ እንደምሞት ነግሬያቸዋለሁ፣ ሁሉ ነገር ነግሬያቸዋለሁ ይል ነበር። ግን ጌታ ያውቅ ነበረ አንድ ነገር እንደሚሆን፣ መንፈስ ቅዱስ ሲመጣ እንደ ሌላ ሰው እንደሚሆኑ ያውቅ ነበር። አሜን። ስለዚህ ነው በሐዋርያት ሥራ ምዕራፍ 2 ላይ ስንምናየው ጴጥሮስ ሌላ ጴጥሮስ ነበረ። በ3000 ይላል ከዛም የበለጡ ፊት ቆሞ በገዢዎች በአለቆች ፊት ቆሞ እናንተ የሰቀላችሁትን ኢየሱስን የናዝሬቱ ኢየሱስን እግዚአብሔር ግን አስነሳው፣ የሞትን ጣራ አጥፍቶ አስነሳው እያለ በነዛ ፊት በድፍረት ነው እንትን የሚለው። እንደውም በሌላ ቦታ ስናይ በሐዋርያት ሥራ ምዕራፍ 4 ላይ መጥተው ይገርፏቸዋል። እንዳትናገሩ፣ በዚህ ስም እንዳታስተምሩ፣ ሁለተኛ በዚህ ስም አታስተምሩ ሲሏቸው ምን አሏቸው? በትምህርታችሁ ኢየሩሳሌምን ምን አረጋችኋት ይላል? ገለባበጣችኋት ይላል። ስለዚህ መንፈስ ቅዱስ በኃይልና በስልጣን ከተሞሉ በኋላ እውነትን ነው ኢየሩሳሌምን ገለባብጠዋት ነበር። እስከሚፈሯቸው ምን እናድርጋቸው፣ በእነዚህ ሰዎች ላይ ምን ማድረግ አለብን እያሉ እስከሚሉ ድረስ የመንፈስ ቅዱስ ኃይል ከመጣ በኋላ ነው። ስለዚህ የክርስቶስ ኢየሱስን ትንሣኤ እንኳን በሕይወታችን እውን እንዲሆንና የእግዚአብሔርን ኃይል ለመረዳት መንፈስ ቅዱስ ያስፈልጋል። አሜን። ቤተ ክርስቲያን ዛሬ የጣለችውን ነገር እንድትል ነው። እንደገና መንፈስ ቅዱስ ወደ ቤቱ እንዲገባ ነው። እንደገና መንፈስ ቅዱስ መድረኩን እንዲሞላ ነው። አሜን። እንደገና የእግዚአብሔር ክብር ወደ ቤቱ እንዲመጣ ነው። እንደገና የነበረው ያ ኃይል እንዲመጣ ነው።
ወገኖቼ ዛሬ በቤተ ክርስቲያን የሞላው ምንድን ነው? ዛሬ ያ የደመናው ክብር እንደገና እንዲመጣ ነው። ያ የእግዚአብሔር ክብር ወደ ቤቱ እንደገና እንዲመጣ ነው። ይሄ ነው እኛ ጸሎታችን። ይሄንን ነው የምንጮኸው። ይሄንን ነው እግዚአብሔር ትውልዱን እንዲያገኝ ነው። እንደገና ክብሩ ወደ ቤቱ እንዲመጣ ነው እግዚአብሔርን የምንጠይቀው። በእውነት እግዚአብሔር የደመናው ክብር እንዲመጣ ነው። ብዙ አብያተ ክርስቲያናት በዚህ ያው በዩቱብም በምንም ታያላችሁ። ከዛም የተቀዳ ነው። ብዙ ጊዜ ከአሜሪካ ነው ብዙ ነገር የሚመጣው እና መድረኮቻቸው በዚህ በአርቲፊሻል ጭስ የሞሉ ናቸው። ይሄ ሰው ሰራሹ እንደ ብርሃን ነው የሚመስለው፣ ግን እንትን ይመስላል። የሚገርማችሁ ግን ያ የክብር ደመና ሊትራሊ የሞላበት ጊዜ ነበር። ሊትራሊ ቤቱን የሞላበት ጊዜ ነበር። ያንን ነው የምንጠብቀው ወገኖቼ። አንዳንድ ጊዜ እንደዚህ ሆኗል፣ ብዙ ሰው ነው ያለው፣ እንደዚህ ሆኗል ብለን ብዙ በሰው የምንናገረው አለው። ግን እውነቴን ነው የምላችሁ፣ ከሁሉ በላይ መንፈስ ቅዱስን ተጠሙ። ከሁሉ በላይ መንፈስ ቅዱስን ጋብዙ። ከሁሉ በላይ መንፈስ ቅዱስ ይምጣ። ያኔ ነው ኃይሉ የሚገለጸው። ያኔ ነው ክርስቶስ ኢየሱስ የሚከብረው። ያ መንፈስ ቅዱስ ይመጣ ነው ኢየሱስን የሚያከብረው። አሜን 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 አሜን። በዘጸአት ምዕራፍ 40 ዘጸአት 40 ላይ ከታች ወደ ታች ስናይ ምንድን ነው የሚለው? ደመናውም የመገናኛውን ድንኳን ከደነ፣ የእግዚአብሔርም ክብር ማደሪያውን ሞላ። ደመናውን በላዩ ስለነበረ የእግዚአብሔርም ክብር ማደሪያውን ስለሞላ ሙሴ ወደ መገናኛው ድንኳን ይገባ ዘንድ አልቻለም ይላል። አሜን። በጣም የሚገርማችሁ መጽሐፍ ቅዱስን በዓመት አንዴ አነባዋለሁኝ እና ሁልጊዜ ዘጸአትና ዘሌዋውያን ስደርስ ለምንድን ነው የሚደጋግመው ላለሁ እዚህ ጋር ብሎ እግዚአብሔር አምላክም ሙሴን እንዲህ ብሎ አለው፣ ሙሴም እግዚአብሔር እንደዚህ እንዳለው ይላል እና ለምንድን ነው ይሄ ድግግሞሽ እያልኩ ለራሴ አነባዋለሁ። በኋላ ግን መንፈስ ቅዱስ አንድ ጊዜ ዓይኔን ገለጠልኝ እና ሳየው በምዕራፍ 38 ማየት ትችላላችሁ። በምዕራፍ 38 ዘጸአት ማለት ነው። በምዕራፍ 38 39 እና 40 18 ቆጠርኩት። 18 ጊዜ እግዚአብሔር አምላክም ሙሴን እንዳዘዘው ይላል። እግዚአብሔር አምላክም ሙሴን እንዳዘዘው 18 ጊዜ ነው የተጻፈው። ምንድነው አንድ ነገር የገባኝ፣ እዚህ ጋር እግዚአብሔር አዞታል። ሙሴን ቤተ መቅደሱን እንዲሰራለት አዞታል። እግዚአብሔር እንደው ሙሴን ሲነግረው የምትሰራው ይሄ ቤተ መቅደስ አለው በተራራ ላይ እንዳየኸው እግዚአብሔር ያሳየው አለው። ተራራው ላይ ሆኖ እንዴት እንደሚሰራ አሳይቶታል አይደል? ልክ በተራራ ላይ እንዳየኸው እንዲሁ አድርገህ ይሄንን መቅደስ ስራ ይለዋል። የምትሰራው ያው ድንኳን ነው። በድንኳን የሰራው ይሄ እያንዳንዳቸው የሚሰሩት ነገር እንደውም የጥበብ መንፈስ በሞላሁባቸው በእስራኤል ይላል። ይሄንን የአሮንን ልብስ ትሰራለህ፣ ይሄንን ታደርጋለህ፣ ይሄን ትሰራለህ እያለ እግዚአብሔር ለሙሴ አዞታል። ስለዚህ ሙሴ ደግሞ ኤግዛክትሊ እንዳደረገ ነው የሚናገረው። እግዚአብሔር እንዳዘዘው ሁሉንም ነገር እንዳደረገ ነው የሚናገረው። ከዛ በኋላ ነው የሚለው እዚህ በመጨረሻ ላይ ምን ይላል? ከዛ በኋላ ማደሪያ ደመናው የመገናኛውን ድንኳን ሸፈነ ይላል። በጣም ገረመኝ። ለካ አልኩኝ ሚስጥሩ ይሄ ነው። ሙሴ እግዚአብሔር እንደተናገረው ነው። የራሱን አይዲያ አላስገባም። ሙሴን እንደምናውቀው በፈርዖን ቤት ያደገ ነው። በብዙ ጥበብ ያደገ ነው። ፒራሚድስ የሚባሉት እነዚህ ድንቅ የሚባሉትን ነገር ያሰራ ሙሴ ነው። ትልቅ እውቀት ያለው ነው። ነገር ግን እግዚአብሔር ጋር ሲመጣ እግዚአብሔር እንዳለው አደረገ። እግዚአብሔር እንደተናገረው አደረገ። ሁሉን ነገር እግዚአብሔር እንደተናገረው እንዳደረገ እናያለን። ከዛ በኋላ ነው የክብር ደመና የመጣው። ዛሬ ለምንድን ነው የእግዚአብሔር ክብር በቤቱ የቀረው ብንል እግዚአብሔር እንደተናገረው አይደለም የሆነው። ሰዎች የራሳቸውን አይዲያ ነው የራሳቸውን አስተሳሰብ ይጨምሩበታል። ዛሬ ለምንድን ነው የእግዚአብሔር ክብር የማይገለጠው? ለምንድን ነው? እኔ ይሄንን ሳስብ ጌዴዎንን ነው ማስበው። በጌዴዎን ምዕራፍ 16 13 ላይ ጌዴዎን ምን አለ? ጌታ እግዚአብሔር ከኛ ጋር ከሆነ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩ ነበር። ተአምራቱ ወዴት አለ? ወዴት አለ? ይሄ ጀነሬሽን ምንድን ነው እንዴ? ይነግሩናል። እግዚአብሔር እኮ እንዲህ ያደረገ ይሉናል። እግዚአብሔር ይህንን ያደረገ ይሉናል። የት አለ? የት አለ? ለምንድን ነው እግዚአብሔር
በቤቱ የሌለው ለምንድን ነው? መንፈስ ቅዱስ እንደ ወትሮ የማይሰራው ለምንድን ነው? ያ የደመናው ክብር ስላለ የራሳችንን ደመና ፈጥረናል። ጉም ምንድን ነው? አንደኛ ነገር አሜሪካኖች፣ አውሮፓውያን ዌስተርን ካንትሪ ሁሉ ምንድን ነው ችግራቸው? ልጆቹን ስናስተምራቸው አሉ በቃ ልጆቹ እንዳይሰለቹ አድርጋቸው አስተምሯቸው። ከዛ በኋላ ልጆቹ ምን መሆን ጀመሩ? ወደ ኮሌጅ ሲሄዱ እምነቱን እየተው መጡ። ምክንያቱም እዚህ ጋር ፋውንዴሽናቸው ቀላል ነበር፣ እያቀለሉላቸው። አንዳንድ ቦታማ ይገርማችኋል ዴይኬር እንትን ነው የሚመስላችሁ። ይሄ አሚዩዝመንት ፓርክ የሚባል አለ፣ የህፃናት ማጫወቻ። ይሄ ሸርተቴ የሆነ ያደርጉላቸዋል። ለምን ሲባሉ ሰዎች ወደ ቤተ ክርስቲያን እንዲመጡ፣ ወደ ቤተ ክርስቲያን ልጆች እንዲመጡ ይሄን እናድርግላቸዋል። ከዛ በኋላ ከምን መጣ? እነዚህ እንትን ይሄ ምንድን ነው ደመና እያደረጉ ከምን መጣ? ከናይት ክለብ ነው የመጣው። እና እንደዛ አድርገው ጨለማ ውስጥ ጭስ አድርገው ምን ብለው ሰውነታቸው አይታይ ምን አይታይ እንደዛ እያመለኩ አሁን ወደ ቤተ ክርስቲያን ሲመጣ ምን አሉ? ወጣቱን እንሳበው አሉ። ወጣቱ ወደ ቤተ ክርስቲያን እንዲመጣሉ። መንፈስ ከሌለ ወጣቱን እዚህ ልጠብቀው አትችልም። የእግዚአብሔር ክብር ከሌለ ወጣቱን ልትጠብቀው አትችልም። የሚጠብቀው የእግዚአብሔር ክብር ሲሆን ነው። መንፈስ ቅዱስ ቤት ውስጥ ሲኖር ነው። ያኔ እየሮጠ ነው የሚያመጣው። እያሮጠ መሬት ላይ አፈር ላይ ነው እንትን የሚለው። አሜን። ለምን? እስናለ ቦታው አይደለም። it's the power of God, it's the spirit of God. አሜን። የእግዚአብሔር መንፈስ ቅዱስ ነው። ስለዚህ ጀነሬሽኑ ተወ። በቀደም እየነገርኳቸው ነበር። በስዊድን እና ፊንላንድ ፊኒሾች እና ስዊዲሾች ናቸው። እኔን ያሳደጉኝ ፊኒሾች ናቸው። መንፈስ ቅዱስን ያመጡ፣ የመንፈስ ቅዱስን እሳት ይዘው ወደ ኢትዮጵያ ምድር ያመጡት። እናንተ አሁን የምታዩቸው ቅድም የእህቴ ልጅ ነው እሱ ሲናገር የነበረው የገነት ቤተክርስቲያን የፊኒሽ ሚሽን ስኩል ትምህርት ቤት እንትን ነው የሚመስለው። መጀመሪያ አባቶች እነዚህ የመንፈስ አባቶች ሲናገሩ መጀመሪያ መንፈስ ቅዱስ መውረድ የጀመረው በገነት ቤተክርስቲያን ነው። ከዛ በኋላ ወደ ሐረር ወደዚህ አካባቢ ነው የመጣውና ቅደም ተከተሉም እርግጠኛ አይደለም፣ ግን አንድ ነገር አውቃለሁ፣ እነሱ ናቸው ዛሬ ልጆቻቸው ጭራሽ ቤተክርስቲያን ውስጥ የሉ። ወጣት የሚባል ነገር የለም። ለምን? መንፈስ ቅዱስ የለም። አዳራሾች ብቻ ናቸው የቀሩት። በአሜሪካንም ስናይ እንደውም አሜሪካኖች ይሻላሉ። በስዊድን እነዛ መንፈስ ቅዱስ ሞልቶባቸው የነበሩ ሰዎች ለምን ወጣቶችን በራሳቸው አቅም በራሳቸው እውቀት ለመማረክ ፈለጉ? አይደለም አሉ ቆይ ትምህርት ቤት ምንድነው የባይብል ኮሌጅ እንከፍታሉ። ትምህርት እንደዚህ ዘመን መጽሐፍ ቅዱስ ትምህርት ቤት የበዛ የለም። እኔም መቃወሚ አይደለም፣ እኔም ገብቼ ተመራያለሁ። መቃወሚ አይደለም፣ ግን እውቀቱ እንደበዛ መጠን ኃይሉ የለም። የአምልኮ መልክ አላቸው፣ ኃይሉን ግን ምን ብለዋል? አለ ጳውሎስ ክደዋል አለ። there is no power። ከኃጢአት የሚለይ ኃይል የለም፣ መንፈስ ቅዱስ የለም። ቤተ ክርስቲያን በብዙ ነገር ነው የተሞላችው። ለምን? መንፈስ ቅዱስ ወጥቶ የሰው አይዲያ ስለገባ ነው። አውሮፓን የጨረሰ ነገር ወደዚህ ሀገር እንዳይመጣ ወገኖች። አውሮፓውያን የሉም፣ ልጆቻቸው የሉም ቤት እንትን ያሉት። ስለዚህ ባለፈው ስናገር ነበር ስዊድን ሄጄ ነበርና እኔ አሜሪካን ሀገር ነው የምኖረው። እዛ 35 ዓመት ነው የኖርኩት እና ግን ስዊድን ባለፈው አንድ ጊዜ ሄድ ነበርና ስዊድንን ስንጎበኝ እንትን ሰጥተውን ይሄ ኤርፎን እንትን ሰጥተውን ይነግሩን ነበር ስለ ከተማይቷ ታሪክ በምን ላይ እንደተመሰረተች ምናምን። ከዛ በኋላ ምን አለ? Sweden is a secular country አለ። There are only 9% of the population claim to be religious አለ እና 9% ሴኩላር ማለት እግዚአብሔር የለሽ ማለት ነው። እግዚአብሔር የለሽ ሀገር ናት ሴኩላር 9% ብቻ። ስለዚህ 91% ኤቲስት ነው ኦር አግኖስቲክ ነው ወይም ምንም እንትን የለውም። 9% የሚሉት ሪሊጂየስ የሚሉት እስላምን ጨምረው ሁሉንም አይነት ሃይማኖት ጨምሮ 9% ነው። ኢየሱስ ክርስቶስ የሚያውቁ ምን ያህል እንደሆነ አናውቅም። ብዙ አብያተ ክርስቲያን እየተዘጉ ነው። እናቶች እዛ ያለቅሳሉ። አንድ አብራ ያደገች እህታችን አለች እና እሷ ስትነግረኝ በስዊድን ውስጥ በ1 ዩሮ ነው መጽሐፍ ቤተክርስቲያን ከንቀታቸው የተነሳ ቤተክርስቲያን መግዛት የምትፈልጉ 1 ዩሮ
አንድ ይሁ ነው የሚሸጠው እዛ እሷ ጋር ያለችበት ከተማ። ለምን የሚወስድ ጀኔሬሽን የለም? ለምን ጀኔሬሽኑ የተለየ ነገር አያይማ? ቤተክርስቲያን መጥቶ ዓለምና ቤተክርስቲያን አንድ ከሆነች ለምንድን ነው የሚመጡት? ያ ኃይል የለማ፣ ያ የእግዚአብሔር ኃይል የለማ። ኢየሱስ ክርስቶስን ከሙታን ያስነሳው ያ ኃይል ቤተክርስቲያን የላትም፣ አቅም አታለች ቤተክርስቲያን ዛሬ። ይህንን ዓለም ስለሆነ የሚያውቅ እነሱ የበለጠ የሚያብለጨልጭ ከዚህ የባሰ ከዚህ ጉም የባሰ እንትን ይላሉ እና በሎስ አንጀለስ ከተማ ለዚህ ነው አባቶቻችን የነገሩ ሁኔታ አለ። ብዙ ጊዜ እኔ ስለ ሪቫይቫል በጣም ብዙ መጽሐፍ አንብቤያለሁኝ። በተለይም በጣም የሚታወቀው አዙዛ ስትሪት ሪቫይቫል በ1906 የነበረውን በጣም ብዙ መጽሐፍ አንብቤያለሁ። ሁሌ እግዚአብሔር ሆይ መቼ ነው ይሄንን አባቶቻችን የነገሩ ታምራት፣ ይሄ ደመናው በዛን ጊዜ በ1906 ዓመተ ምህረት 312ኛ ስትሪት ላይ አዙዛ ስትሪት መጀመሪያ የሜቶዲስት ቸርች የነበረ፣ ከዛ በኋላ በረት ነበረ፣ የከብት ማኖሪያ ነበረ እና አባንደን ሆነው $8 ነው እነ ዊሊያም ሴይሞር የተከራዩት ያንን ቤት። የወላለቀ ፎቅ ነበረ። ነገር ግን የእግዚአብሔር መንፈስ ደመናው እንደገና መጥቶ በሊትራሊ ደመናው በዛ ቤት 3 ዓመት ተኩል ነበረ። 3 ዓመት ተኩል ሊትራሊ ደመና ነበረ። የእግዚአብሔር ኃይል በጣም የሚገለጽበት ክሪኤቲቭ ሚራክል የሚባለው እጅ የሚቀጠልበት እግር የተቀጠለበት ሚራክል የተደረገበት ስፍራ አዙዛ ስትሪት ያ በዛ ጊዜ ነበረ። ሰምተን እናነባለን። ዛሬ ቁጭ ብለን ጌታ ሆይ መቼ ነው? ያቺ ከተማ ግን በጣም የሚያሳዝነው የመጨረሻ ኃጢአት ከተማ ሆናለች። የመጨረሻ ኃጢአት የሚሰራባት ከተማ ሆናለች። በሆሞሴክሹዋል በጣም የታወቀች፣ በጣም የሚያሳዝኑ የሚወጡት ህጎች፣ በሰሞኑን የወጡት በጣም የሚያስደነግጥ ህግ ወጥቷል። ህፃናት አቦርሽን በናሽናል ደረጃ በአሜሪካ ነገር ህግ ሆኖ በ60 ዓመት አቦርሽን was the law of the land የአገሩ ህግ ነበረ። ሴቶች የፈለጉትን ያህል አቦርት ማድረግ ይችላሉ የሚል ነበር እና ባለፈው ዓመት እግዚአብሔር ያንን ነገር ሰበረ። ሮ ቨርስ ዌይድ የሚባለው ያ በናሽናል ደረጃ የታወጀው እንትን ተደመሰሰ። አሜን። ትልቅ ሆነ። ግን አንድ ነገር ነው፣ ስቴቶች የራሳቸው ፓወር አላቸው እና ስለዚህ አሁን ከአቦርሽን አልፈው ህፃናት ተወልደው እስከ 28 ቀን መገደል ይችላሉ የሚል ህግ ወጥቷል። በመድኃኒት መገደል ይችላሉ። እንደገና ኢንፋንቲሳይድ የሚባል አንድ ህግ ወጥቷል። አቦርሽን ፌል ሲያደርግ፣ ምክንያቱም ፓርሻል በርዝ አቦርሽን የሚባል አለ ታውቃላችሁ። ፓርሻል በርዝ አቦርሽን ማለት አንድ እናት 9 ወር ተሸክመዋለች። 9 ወር ከተሸከመች በኋላ አቦርት ማድረግ ከፈለገች ማድረግ ትችላለች። አቦርሽኑ ፌል ካደረገ ልጁ ይወለዳል ላይ ሆኖ ህይወት እያለው። ህጉ ምንድነው? መድኃኒት እንዳይሰጠው እንዳይረዱት ዝም ብለው ተውት ነው የሚለው፣ ይሙት ነው ኢንፋንቲሳይድ የሚሉት ህግ እና በጣም አደገኛ የሆነ ህግ እየወጣ ነው። እዚህ ይሄ የት ነው የሚደረገው? በሎስ አንጀለስ ከተማ ነው። በሎስ አንጀለስ ከተማ በካሊፎርኒያ የሚባለው አሁን ደግሞ ሚኒሶታ ይሄንን እያስተላለፈች ነው አሉ። ዛሬ ኢሜል ደርሶኝ ነበረ እና እነዚህ የጀስትስ እንትን የሚሏቸው ክርስቲያን እንትኖች ይሄንን ነገር የሚቃወሙ እንትን አሉ። ባለፈው ይሄ ነገር እንዳይሆን ፕሬዚዳንት ትራምፕ ከልክሎ ነበር። ኢንፋንቲሳይድ እንዳይደረግ ህፃናት አቦርት ከተደረጉ በኋላ ሜዲካል እርዳታ ይሰጣቸው ሲባል እነዚህ አይሰጣቸውም ነው የሚሉት የአቦርሽን እንትኖች ይሙት እና ይሄኛውን ይሰጣቸው የሚለውን ነገር እንደገና አፒል አድርገዋል። ይሄ ነገር እንደገና ይታይልን፣ ይሄን ማድረግ እንፈልጋለን። ይሄ ሊትራሊ ህፃናት መርደር ነው። ሊትራሊ እነዚህ ህፃናት ምን እየሆኑ ነው? መስዋዕት ነው የሚደረጉት። ሳክሪፋይስ ሰይጣን ደማቸውን እንትን እያለ ነው እና ይሄ ብዙ የሚደረግ ነገር ነው ወገኖች። ለምን በዚህ ከተማ እንዴት እንደዚህ ሆነ? እግዚአብሔር በኃይል የሚመጣበት ከተማ በአዙዛ ስትሪት ላይ እሳት ይወርዳል ይላሉ፣ እሳት ይመጣል ይላሉ፣ ሹት ይደረጋል ጣራው ላይ። ብዙ ጊዜ እሳት አደጋ ጠርተዋል።
ፋየር እንትኖች መጥተው ሊያጠፉ እሳት ነው ብለው ግን እሳት አላገኙም። ሊትራሊ የእግዚአብሔር እሳት ነበር የሚነደው። ለ3 ዓመት ተኩል እንደዚህ ነበር። እንዴት ነው ይሄ ከተማ ይሄ ደረሰው? ለምን መሰላችሁ? መንፈስ ቅዱስ ስለወጣ። መንፈስ ቅዱስ ከቤተ ክርስቲያን ወጥቷል። ባለፈው አንድ አክተር ትዝ ይላችሁ እንደሆነ የሆነ ስብሰባ አዋርድ ላይ ምን አለች? እዚህ ከተማ ላይ አለች ገሌ ይሄን ያህል ሪል ስቴት አለው አለች። ገሌ ይሄንን ያህል ሪል ስቴት አለው በሎስ አንጀለስ አለች። the almighty god has zero አለች። this is the godless city ነው ያለችው። godless city ነው፣ እግዚአብሔር የለሽ ከተማ ነው አለች። ሎስ አንጀለስ በጣም ብዙ የሙቪ ስታር የሚኖርበት ኃይለኛ ሀብታም አሜሪካን የታወቁ እንትኖች የሚኖሩበት ነው። ነገር ግን እንደነደለ ታውቃላችሁ። ከሳምንት በኋላ ሃሊውድ ነዷል። በዛ አካባቢ ያሉ ሁሉ ብዙዎች ህይወታቸውንም አጥተዋል፣ ንብረታቸውንም አጥተዋል። ይሄ ምንድነው? ቤተ ክርስቲያን መንፈስ ቅዱስ ተመልሶ ይምጣ። አሜን። የእግዚአብሔር መንፈስ ስለወጣ መንፈስ ቅዱስ ቤቱን ጥሎ ወጥቷል። ዛሬ ሲቤት እኛ ሀገራችን ምናልባት እንደዛ አይነት ነገር ላይሆን ይችላል። ብዙ ዘረኝነት አለ፣ ብዙ ጭከና አለ፣ ብዙ ጥላቻ አለ። መድረኮቻችን በምንድን ነው የሞሉት? መንፈስ ቅዱስን የሚያስወጡ ከቤቱ የሚያስወጡት። ከዛ በኋላ እንደ አውሮፓ ነው የምንሆነው። ልክ እንትኖች ጋርለስ ሶሳይቲ ጋርለስ ናት እንዳሉ ጋርለስ ትሆናለች። በፊንላንድም እንደዛ ሚሽነሪትን ይልኩ የነበሩ በዚህ ወደ ምድራችን የሚመጡት እያለቀሱ ነበር የሚለምኑ። እናንተ ሀገር መተናል ሚሽነሪ ሆነን። ዛሬ ግን ልጆቻችን ጠፍተዋል። እባካችሁ ሪቫይቫል እንዲመጣ አሉ፣ ሬመናንትስ አሉ። እግዚአብሔር ቅሬታ አለው በዘመን ሁሉ። አሜን። በእውነት አሜሪካንን ማገር ደስ የሚለኝ ብዙ ቅሬታዎች አሉ፣ ብዙ የሚጮሁ አሉ፣ ብዙ የሚጸልዩ አሉ። እና እግዚአብሔር ምድሪቷን እንትን እንዲህ በፊንላንድ እባካችሁ ይልናል። የቀሩ ቅሬታዎች እያለቀሱ ጠየቁ። እኛ ሌላ ነገር አንለምናችሁም፣ ስለ ምድራችን ጸልዩልን፣ ስለ ልጆቻችን ጸልዩልን። ምክንያቱም አገራችን፣ ህዝባችን፣ መንግስታችን እግዚአብሔር የለሽ ሆኗል። እግዚአብሔር ከተባለ ሰዎች ይታሰራሉ። በእንትን ደረጃ እግዚአብሔርን አውጥተውታል። እግዚአብሔርን ከአመራራቸው አውጥተውታል። እግዚአብሔር ከቤተ ክርስቲያናቸው ከህይወታቸው አውጥተውታል። እግዚአብሔርን አንፈልግም። እንደውም ስዊድን ሀገር ስትመሰክሩላቸው ሂድና አፍሪካ ስበክ ነው የሚሉት። አፍሪካኖች ናቸው እግዚአብሔርን የሚያስፈልጋቸው አሉ። አሜን፣ ይስበኩን። አሜን። እኛ እንፈልገዋለን። ይምጣልን። እኛ አይደለ እንዴ? ኧረ ኢየሱስ ህይወት ነው። ኢየሱስ ይምጣልን ወገኖቼ። መንፈስ ቅዱስ ይምጣ። መንፈስ ቅዱስ ወደ ቤቱ ይምጣ። አሜን። የእግዚአብሔር መንፈስ ይምጣ። ይሄን ነው እንትን ምን ነው። ስለዚህ ነው ሙሴ የደመናው ክብር የእግዚአብሔርን ቤት የሞላው እግዚአብሔር እንዳለው ስላደረገ። ዛሬ መንፈስ ቅዱስን እንስማ። አሜን። መንፈስ ቅዱስ ይምጣ። መንፈስ ቅዱስ ይናገረን። አሜን። እንደገና ኃይል ያስፈልገናል። የትንሣኤውን ኃይል እንድናውቅ ያስፈልገናል። ሊመጣ ያለውን የክርስቶስ ኢየሱስን ምጽአት ቤተ ክርስቲያን የረሳችው ሙሽራዋ ሊመጣ ነው። ሙሽሪት ግን ምንም ነገር አልተዘጋጀችም። ሙሽሪት በዚህ ምድር ላይ ነው ያለችው። ያንንም ያዘጋጀን መንፈስ ቅዱስ ነው። አሜን። እሳቱ ሲመጣ ነው። በኤፌሶን ላይ በሌላ የፊት መጨማደድ የሌለባትን ሙሽራውን ሊወስድ ኢየሱስ ይመጣል። ያንን የፊት መጨማደድ የሚያስቀረው እሳት ነው። አሜን። አዎ፣ ልብስ ሲጨማደድባችሁ ምንድን ነው የምታደርጉት? ምንድን ነው የምታደርጉት? በእሳት ነው አይደለ? በካውያው እሳት ነው ወይ ኤሌክትሪክ ነው ወይ እሳት ነው አይደለ? ያኔ ትክክል የሚያደርገው ያ ነው። ዛሬም ደግሞ ቤተ ክርስቲያን የፊት መጨማደድ የሌለባትን ቤተ ክርስቲያን ሊመጣ ሊወስዳት ነው ኢየሱስ። የጌታችን የኢየሱስ ክርስቶስ ምጽአት በቅርብ ነው፣ በደጅ ነው ያለው። አሜን። ኢየሱስ ክርስቶስ ተመልሶ ይመጣል። ኢየሱስ ክርስቶስ ተመልሶ ይመጣል። አሜን። ይሄንን ሊመጣ ያለውን ጌታ ወገኖች፣ ሊመጣ ያለውን ንጉሥ ቤተ ክርስቲያን ተዘጋጅታ እንድትጠብቅ ያ እሳት ይምጣ። ያ እሳት የሚያስተካክለው እሳት ዛሬ በቤተ ክርስቲያን ላይ ይምጣ። አሜን። ጌታ ይባርካችሁ።